ጾም አራተኛ ሳምንት መጻጉዕ ይባላል። ቤተ ሳይዳ በሚባል መጠመቂያ ስፍራ ለ38 ዓመት ያክል የተኛ አንድ መጻጉዕ ነበር። በዚህ የጸበል ስፍራ የእግዚአብሔር መልአክ ውሃውን ያነዋውጠው ነበር። ውሃው ከተነዋወጠ በኋላ ግን መዳን የሚቻለው መጀመሪያ መግባት ሲቻል ነበር። በቁጥር የሚበዙ አንካሶች፣ እውሮችና እግራቸው የሰለለ ሰዎች ከሌላኛው በሽተኛ በተለየ የውሃውን መንቀሳቀስ አይተው ለመግባት እንዳይችሉ ወይ አይናቸው ማየት አይችልም፣ ያም ባይሆን መንቀሳቀስ ያቅታቸዋል። መጻጉዕ ደግሞ የአልጋ ቁራኛ ነበርና ወደ መጠመቂያ ስፍራው በቅድሚያ ለመግባት አይቻለውም። ደዌ ምግባር ትሩፋትን አብዝቶ ከመፈጸም በጸጋ በኃጢአት እንዲሁም ከጥንቃቄ ጉድለት የሚመጣ ነው። ደዌ ዘእሴት የምንለው ስለ ክርስቶስ ፍቅር ብለው ምግባር ትሩፋትን አብዝቶ በመስራት አብዝቶ በመስገድና በመጾም እንዲሁም ረጃጅም መንገድ ዳገት ቁልቁለት ወጥቶ ወርዶ በማስተማር በአገልግሎት ብዛት የሚመጣ ነው። ለዚህ ደግሞ አባታችን አቡነ ተክለ ሃይማኖትና ቅዱስ ጢሞቴዎስ ተጠቃሽ ናቸው። ሌላኛው ደዌ ዘጸጋ ሲሆን እግዚአብሔር አምላክ ጸጋ ስጦታ አድርጎ ለቅርብ አገልጋዮቹ የሚሰጠው ነው። ስለዚህም በመገለጥ በታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው እንዳለ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ። ለዚህም ደግሞ ቅዱስ ጳውሎስና ቅዱስ ኢዮብ ምሳሌ ናቸው። ሌላው እግዚአብሔር አምላክ ክብሩን ይገልጥ ዘንድ የሚሰጠው የደዌ አይነት ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ እንደምንመለከተው መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ሌላው ደግሞ ራስን ካለመጠበቅ ከጥንቃቄ ጉድለት የሚመጣ ነው። ሰዎች ተገቢውን ጥንቃቄ ለራሳቸው ባለማድረጋቸው ጤናቸውን ባለመጠበቃቸው የሚመጣ የበሽታ ወይም የደዌ አይነት ነው። ደዌ ዘመቅሰፍት ወይም ዘኃጢአት የምንለው ደግሞ በሰራነው ኃጢአት ምክንያት እግዚአብሔርን በመበደላችንና በማሳዘናችን ምክንያት የሚያገኘን የደዌ አይነት ነው። ለዚህም ደግሞ መጻጉዕ ተጠቃሽ ነው። መጻጉዕ በመጠመቂያ ስፍራ ተኝቶ ሳለ ጌታችን በሽታውን ከነመንስኤው አስቀድሞ ያውቃልና ወደዚህ የብዙ ዓመታት በሽተኛ መጣና ልትድን ትወዳለህን አለው። ጌታችን የሚፈልገው ይህንን ሰው መፈወስ እንጂ የራሱን ማንነት ማሳየት ስላልነበር ላድንህ ትወዳለህን አላለውም። በዚያ ላይ ይህ ሰውዬ የጌታን ማንነት አያውቅም። ጌታችን ስታምኑብኝ ብቻ ነው የምፈውሳችሁ የሚል አምላክ አይደለም። ለሁሉ ፀሐይን የሚያወጣ ለሁሉ ዝናብን የሚያዘንብ አምላክ ይህንን ሰውም ለመፈወስ እስኪያምንበት አልጠበቀም። እርሱ ግን ጌታ ሆይ ውሃው በተነዋወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። እንግዲህ የጌታችንን ማንነት ባይረዳውም ጌታችን በወቅቱ 32 ዓመቱ ነበርና ምናልባት ወደ መጠመቂያው ሊጨምረኝ አስቡ ይሆናል። ያም ባይሆን ግን ከተከተሉት ሰዎች አንዱን አደራ ሊልልኝ ይሆናል ብሎ አስቦ ነበር። መቼም ህመም ያለበት ሰው አመሉ ብዙ ነው። ህመም ጠባይን ይለውጣል። እንደ ክርስቲያን ግን መከራ፣ ህመምና ችግር ሲያጋጥም አብነት ማድረግ የሚገባው አባታችን ቅዱስ ኢዮብን ነው። ኢዮብ እጅግ በጣም ባለጠጋ ሳለ አምላኩን ያረሳ፣ ልጆቼ እንኳን ቢበድሉ ብሎ መስዋዕት ያቀርብ የነበረ ጻድቅ ሰው ነበር። እግዚአብሔር አምላክም ባሪያዬን ኢዮብን ተመለከትከው? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም ብሎ ተናገረለት ነው። ሰይጣንም ቀርቦ በፈተነው ጊዜ ሀብት ንብረቱን ልጆቹን ባጣ ጊዜ ከእግሩ ጥፍር ጀምሮ እስከ አናቱ ድረስ በክፉ ቁስል በተመታ ጊዜ ስጋውንም ይፍቅበት ዘንድ ገልቦ ወሰደና በአመድ ላይ በተቀመጠ ጊዜ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ፣
እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ከማለት በቀር እግዚአብሔር አምላኩን አላማረረም። የመጻጉዕን ግን ለየት የሚያደርገው በመጠመቂያ ስፍራው 38 ዓመት ነው የጠበቀው። እሱ በኋላ የመጡ ሰዎች ነው ሲሄዱ አይቷል። ይህ ደግሞ ስቃዩን ይጨምረዋል። ጌታችንም ተነሳና አልጋህን ተሸክመ ሂድ አለው። ባላሰበው ባልጠበቀው መንገድ ፈወሰው። ይህ ሰው 38 ዓመት ሙሉ ሲጠባበቅ የነበረችውን የቤተ ሳይዳ ጸበል ሳያገኝ በመልአኩ መውረድ ሳይሆን በመላእክት ፈጣሪ ቃል ተፈወሰ። ምክንያቱም እርሱ አምላክ ነውና በጠበልም ያለ ጠበልም ማዳን ይችላልና ነው። መጻጉዕ ተነስና አልጋህን ተሸክመ ሂድ ብሎ ሲነግረው ወዲያውኑ ድኖ አልጋውን ተሸክሞ ሄደ። እዚህ ላይ አባታችን ቅዱስ ዮሐንስ አፈወርቅ እንዳደረገው የበሽተኛውን እምነት እናደንቃለን። ራሱን መሸከም የማይችል የበሽተኛ ተነስና አልጋህን ተሸከም ሲባል አልሳቀም። እንዴት አድርጌ ነው ደግሞ አልጋ የሚሸከመው ብሎ አልጠየቀም። በፍጹም እምነት ተነሳና ተሸክሞ ሄደ። የ38 ዓመት ጓደኛውን ሰው ባይኖረውም አብሮት የኖረችውን የተሸከመችውን ባለውለታውን የሆነችውን አልጋ ተሸክሟት ሄደ። ምክንያቱም እግዚአብሔር አምላክ የተሸከሙንን እንድንሸከም የሚፈልግ አምላክ ነውና ነው። ሌላው ደግሞ ጌታችን በቤተ ሳይዳ ከመጣ አይቀር ሁሉንም በሽተኛ መፈወስ ሲችል ለምን አንዱን ብቻ ፈውሶት ሄደ ልንል እንችላለን። በለጠ የሚያሳዝነው ደግሞ ሊቃውንቱ እንደጻፉት የቤተ ሳይዳው መጠመቂያ ፈውስ ከዚያ በኋላ ብዙ አልቆየም። የመልአኩም መውረድ ቆሟል። ከዛ በኋላ በ70 ዓመተ ምህረት ኢየሩሳሌም መቅደሷ ፈርሷል። ወንጌላዊው ቅዱስ ዮሐንስም በወንጌል ሲጽፍ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበሯት። ብዙ ሕዝብም ይተኙ ነበር። ከማናቸውም ካለበት ደዌ ጤናማ ይሆን ነበር በማለት ያለፈ መሆኑን እያስረዳ ነግሮናል። ነገር ግን የፈወሰው እሱም ብቻ አይደለም። እሱም በስጋ ቢፈውሰውም ተአምራቱን አይተው በማመናቸው በነፍሳቸው የተፈወሱ ይበዛሉ። ሕሙማንን ስጋን በተአምራት ሕሙማነ ነፍስን በትምህርት እየፈወሰ እንደተባለ በዚያ ስፍራ በስጋ ታመው በነፍሳቸው አምነው የዳኑ ብዙዎች ናቸው። እንደ ክርስቲያን ግን የሚያሳስበው ከፈውስ በኋላ እንዴት እንኑር የሚለው ነው። መጻጉዕ 38 ዓመት ሙሉ ከተኛበት አልጋህን ይዘህ ሂድ ሲባል ተፈወሰው በሰንበት ነበርና አይሁዶች ሰንበት ነው አልጋህን ልትሸከም አልተፈቀደልህም ባሉት ጊዜ የመለሰው መልስ ያዳነኛ ሰው አልጋህን ተሸከም አለኝ ነበር። እነርሱም አልጋህን ተሸከም ያለ ማን ነው ባሉት ጊዜ መልሱ አላውቀውም ነበር። ኋላም መጻጉዕ ወደ አይሁድ መጥቶ ጌታችንን ከሶታል። ይህ ሰው የሚብስ እንዳይገጥም ደግመ ኃጢአት እንዳትሰራ ብሎ ጌታችን ቢያሳስበውም አልሰማም። ጌታ በተያዘበት በምሴተ ሐሙስ ለሊቀ ካህናቱ አግዞ ጌታችንን በጥፊ መታው። ጌታችንም ክፉ ተናግሬ እንደሆነ ስለ ክፋት መስክር፣ መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለው። ጌታችን በንጋታው ያሁሉ ግርፋትና ስቃይ ሕመም ሲደርስበት አንዴም ለምን ትመቱኛላችሁ አላለም። መጻጉዕን ግን ለምን አለው? ምክንያቱም እርሱ ራሱ ስላዳነው ነው። እዚህ ላይ ማየት ያለብን ራሳችንን ነው። መጻጉዕን ከደዌው አድኖ ለምን ትመታኛለህ ካለው እኛንስ ምን ይለን ይሆን? አዳም የገባውን ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን ለመፈጸም ያ በደላችንን ለመፋቅ ሰማያት ሰማያት ወርዶ ቅድስት ድንግል ማርያም ተወልዶ አምላክ ሳለ እንደኛ ሰው ሆኖ ጎልጎታ ተሰቅሎ ሾህ አክሊል ደፍቶ ጭንካር ተቸንክሮ ሁሉን በጦር ተወግቶ እኛ ቤዛ ሆኖ ያዳነን አምላክ ኃጢአት ጅራፍ ስንገርፈው ምን ይለን ይሆን? በአራተኛው የአብይ ጾም ሳምንት መጻጉዕ ሕሙማንን ማሰብ የተለመደ ነው። ቤተክርስቲያን ድሆችንና ችግረኞችን ማሰብ ዕለት ተዕለት ተግባሯ ነው። እዚህም ነው ምስካየ ሕዙናን የሐዘንተኞች የምስኪኖች መጠጊያ የሚል ስያሜ የተሰጣት። ሰንበት ትምህርት ቤትም ቤተክርስቲያን አንዱ አካል ነውና በዚሁ ተግባር ላይ ዘውትረን እንመለከተዋለን። ታችን መጻጉዕን ያዳነው በሰንበት ነውና ሰንበት ትምህርት ቤቶችም በተለይ በሰንበት
ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ጎነቱንም መልሶ ይከፍለዋል የሚለውን የጠቢቡ ሰለሞንን ምክር አብነት በማድረግ የተለያዩ የበጎ ስራዎችን ያከናውናሉ። ጥቂቶቹን እንመልከት። እንግዲህ ያው በበጎ አድራጎቱ ነዳያን ከመመገብ አልፎ ነዳያን የምግብ እንትናቸው ብቻ ቀርፈን ነዳያንን ሁሉ ችግራቸውን አሟላን ማለት አይቻልም። ስለዚህ የተለያየ ጉርለታቸውን እያየን መሙላት አለብን ተብሎ ክፍሉ በተዋቀረ ጊዜ የጤና ክፍል እንዲኖረው እንደገና ደግሞ የትምህርት ደግሞ የነዳያን ወገኖቻችን ልጆቻቸውን ማስተማር አይችሉም። ስለዚህ ነዳያን ወገኖቻችንን ማስተማር አለብን ብሎ ደግሞ የተማሪዎች ኮሚቴ እንዲዋቀር ተደረገ። እንግዲህ አሁን በዓላትን በተመለከተ አሁን እየሰራን ያለነው የትንሳኤ በዓልን ምክንያት በማድረግ በሆስፒታል ተኝተው መድኃኒት መግዣ ላጡ ህሙማን ድጋፍ ነው የምናደርገው። በአመት አንድ ጊዜ ትንሳኤ በዓልን ምክንያት አድርገን ማለት ነው። ከዛ ውጭ ደግሞ ያለ የበጎ አድራጎት ስራ በሰንበት ትምህርት ቤት ውስጥ ተማሪዎች ሆነው ነገር ግን አቅም የሌላቸው ህፃናት ልጆች አሉና እነሱን ህፃናት ልጆች የሰንበት ትምህርት ቤት አባላት በሚያዋጡት ወራዊ መዋጮ ልጆቹን የመደገፍ ስራ በቋሚነት የመደገፍ ስራ እየተሰራ ነው የሚገኘው። እንደዚህ አይነት የድጋፍ ስራዎች ሲሰሩ ዘንድሮ ለ11ኛ ጊዜ ነው። ከዚህ ቀደም በነበረው ላይ በጥቁር አንበሳ ሆስፒታል ለ3 ጊዜ ወይ ለ4 ጊዜ ድጋፍ ተደርጓል። ከዛ በኋላ ግን በቋሚነት ዳግማዊ ምኒልክ ሆስፒታል ቅድም እንዳልኩት መድኃኒት መግዣ አጥተው የሚቸገሩ ወገኖችን እየረዳ ነው የሚገኘው። የዘንድሮም እንግዲህ ያው ቀደም ብለን ልክ ጾሙ ሲገባ ነው ይሄንን ማለት ድጋፍ የማሰባሰብ ስራውን መስራት የጀመርነው። ስለዚህ ሳምንት እሁዶችን እየጠበቅን ያው የኛ ደብር እንግዲህ ደብረ ሲና ቅዱስ እግዚአብሔር ካቴድራል ነው። ትንሽ ወጣ ያለ ደብር ስለሆነ የዛን ያህል ሰው ብዙ ጊዜ ይገኝበታል የሚባል ደብር አይደለም። ስለዚህ የሰንበት ቀንን ምክንያት እያደረግን በዛ ቀን የማሰባሰቡ ስራ ቅድም እንዳልኩሽ ቀደም ብሎ ተጀምሯል። ከጾሙ እንደገባ ተጀምሯል። አሁንም እንደቀጠለ ነው ያለው። ጽራሪያም ቅዱስ ሩፋኤል ራሱን ችሎ በጎ አድራጎት ክፍል ተብሎ መጀመሪያ ሳይደራጅ በፊት አስቀድሞ የእርስ በርስ መተጋገዝ ከደብሩ የድግስ ኮሚቴ የልማት ኮሚቴ ጋር በመተጋገዝ ነዳያንን በክብረ በዓላት የማስፈሰግ እንደ ቅዱስ ሩፋኤል ክብረ በዓል ሲሆን ጳጉሜ 3 ሲሆን እንደዚሁ ነዳያንን የማሰብ ከካህናትና ከክብረ በዓል ከሚመጡ እንግዶች ባሻገር ማለት ነው። በስተኋላ ላይ ግን በጎ አድራጎት ክፍል ተብሎ ለሰንበት ትምህርት ቤቱ የሚጠቅሙ ነገሮችን ማምረት ማመቻቸት ጎን ለጎን ደግሞ ነዳያንን መዘከር ለገጠር አብያተ ክርስቲያናት ለሚያስፈልጉ ሁኔታዎች በሰንበት ትምህርት ቤቱ ስለሆነ የተሳትፎ እንደነበረ አስታውሳለሁ። ይሄ አድጎ በአሁን ጊዜ 7 ዓመት የሆነው የነዳያን ጉባኤ አለ። የነዳያን ጉባኤ በሰንበት ትምህርት ቤቱ ውስጥ ነው የሚተዳደረው። በተወሰኑ ቀሳውስት በንስሐ ልጆቻቸው አስተባባሪነት በወር አንድ ጊዜ ማህበር ነው። የነዳያን የእመቤታችን የቅድስት ድንግል ማርያም ማህበር ነው። ማህበሩ በወር አንድ ጊዜ ይሰባሰባሉ። ሰንበት ትምህርት ቤቱ የሚያደርገው ከመመገብ ባለፈ በዋናነት ዓላማው ማስተማር ነው። አባላት የሆኑት 120 ናቸው። ነገር ግን ሌሎቹም ሲመጡ አንመልሳቸውም። ያው አባላቱን አንዴ ካስተማርን እንትን ካለን በኋላ ቦታ ካለ አስገብተን ሌሎችንም አካተን ይሄዳል። እስካሁን ባውንደሪ ያደረግንላቸው ሰዎች የሉም። የሚመጡትን እናስገባለን፣ እንቀበላለን። ነገር ግን አዛውንቶችን በብዛት እነሱን ካስገባን በኋላ ቦታ ከያዝን በኋላ ያው አንዳንድ አስቸጋሪ የሚሆንባቸው ኮንዲሽኖች ስላሉ እነሱ እንዳይፈጠር ቃለ እግዚአብሔርን በስርዓት ተምረው በስርዓት ተመግበው እንዲወጡ የሚያስችለውን ያህል ተቀብለን እንሸኛለን። ቁጥር ግን ይሄን ያህል ይበቃናል የምንለው ነገር የለም። እስካሁን አባላት ሆነው በቋሚነት ያሉ 120 ናቸው። ማቶተ ህፃናት ትምህርትና ስልጠና ክፍል ካሉት 4 ዘርፋት አሉ። ከአራቱ ዘርፋት ውስጥ አንደኛው ነው ማቶተ ህፃናት የሚለው። ማቶተ ህፃናት አገልግሎቱ እውነት ለመናገር በሰንበት ትምህርት ቤታችን ትልቁ የበረከት የአገልግሎት ቦታና ስፍራ ነው ብሎ ሰንበት ትምህርት ቤቱም ያምናል በእርግጠኝነት። ለዚህ የማቶተ ህፃናት በሰንበት ትምህርት ቤቱ እየሰጠው ያለው በዙሪያችን በአጥቢያችን ያሉ ብዙ ምእመናን ልጆቻቸውን ወደ መንግስት ትምህርት ቤትም ሆነ ወደ ተለያዩ የትምህርት ተቋማት ወስደው ማስተማር ያልቻሉ ወላጆች አቅመ ደካሞች አሉና እነዚህን የአቅመ ደካሞች ወላጆቻቸውን መጀመሪያ ያሉበትን ሁኔታ ሰንበት ትምህርት ቤቱ በደንብ በማጤን ልጆቻቸውን አምጥተው በሰንበት ትምህርት ቤቱ ባለው በማቶተ ህፃናት ተገቢውን የሆነውን የኬጂ 1 2 3 የሚለውን ትምህርት እንዲያገኙ ሰንበት ትምህርት ቤቱ የቻለውን ያህል ጥረት ያደርጋል።
ስለዚህ ይሄንን ኬጂ 1 2 3 የማቶት ህፃናትን ትምህርት እንዲወስዱ ወላጆች ተጠንተው ወደዚህ ለምዝገባ እንዲያመጧቸውና እንዲማሩ ሲነገራቸው ከአቅም በላይ የሆነ ተማሪ እጅግ በደንብ ይመጣል። ነገር ግን የአቅም ውስንነት ስላለ በጣም የደከሙና በወቅቱ በቃ ቅድሚያ ሊሰጣቸው ይገባል የሚለውን ነገር ተገቢ የሆነውን ነገር መንፈሳዊ እይታ ታይቶ እነዚህን ህፃናት የሚማሩበትን ነገር በማመቻቸት ትምህርታቸውን እንዲማሩ ማድረግ ነው። ማቶት ህፃናት እንግዲህ ማንኛውም ኬጂ መዋለ ህፃናት የሚሰራውን ስራ በሙሉ ይሰራል። ከኬጂ 1 እስከ ኬጂ 3 ተማሪዎችን ተቀብሎ ያስተምራል። ነገር ግን ለየት የሚያደርገው ነገር ከፍለው መማር የማይችሉ አቅማቸው በኖራቸው ዝቅተኛ የሆኑ ልጆችን ነው የሚቀበለው ማለት ነው። የማቶት ህፃናት በተቸገሩ ወይም የነዳያን ልጆችን ማስተማር፣ እነሱን መመገብ፣ ቃል እግዚአብሔር እንዲማሩ ማድረግ፣ ሙሉ ወጪያቸውን ሸፍኖ እነሱን መያዝ ማለት ነው። የአምደ ሃይማኖት በጎ አድራጎት ክፍል አገልግሎቱ ሲጀመር በቅድሚያ አባላትን በማስተባበር የተለያዩ እገዛዎችን ከምዕመናን ከአካባቢ ሰዎች በመጠየቅ ለምሳሌ እንጀራ፣ የተለያዩ ሽሮ፣ በርበሬ የሰንበት ተማሪው አባሉ በመሰብሰብ ከምዕመኑ እዚሁ ድግስ ተደግሶ ለበዓላት እንዲፈስጉ ይደረግ ነበር በመገባ ማለት ነው። ከዛ ኮቪድ ከመጣ በኋላ ግን ሁሉም ከቤት መውጣት አይቻልም፣ መቀራረብ መገናኘት አይቻልም ስለተባለ አብዛኛውን ሐሳባችንንም ስራችንንም ሂደታችንንም ሰብሰብ ባደረገልንና ፎርም አስሞልተን አባላቱ ማን ናቸው ምን እያደረጉ ነው የሚለውን በደንብ ጠንቅቀን ሰርተው ክፍሉ አባላቱን አሁን በቋሚነት ስጦታ ነው የምንሰጠው ላለው ለ120 ነዳያን የተለያዩ የበዓላት የሚሆኑ ዶሮ፣ እንቁላል፣ ሌሎችም ዘይት እናደርግና ነው የምንሰጥ የነበረው። እነዚህ 120 አባላት የሰንበት ትምህርት ቤቱ አባል ናቸው። በየሳምንቱ እሁድ ከ8 ሰዓት እስከ 9 ሰዓት ሰንበት ትምህርት ቤቱ ጉባኤ በመዘርጋት ያስተምራቸዋል፣ ቃለ ወንጌል ያስተምራቸዋል። በተጨማሪም የሰበካ ካርድ እንዲያወጡ የንስሐ አባት እንዲይዙ ያመቻቻል። ለስጋው ደግሞ መብቃት የሚፈልጉም ካሉ ሙሉ ወጫቸውን ሸፍኖ ለንስሐ እንዲበቁ ለቅዱስ ቁርባን እንዲበቁ ክፍሉ ያደርጋል ማለት ነው። ለድሆች የሚያስብ ብፁዕ ነው፣ እግዚአብሔር በችግሩ ጊዜ ይደርስለታል፣ ከሕማሙ ፈውሶ ከወደቀበት አልጋ ፈጥኖ ያነሳዋል ተብሎ በመዝሙር 40 ቁጥር 3 እንደተጻፈ እግዚአብሔር አምላክ ጾሙን የበረከት ጾም ስጋም ከነፍስም ደዌ የምንፈወስበት ያድርግልን። መልካም የጾም ወቅት።